በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ክርስቶስና ኒቆዲሞስ በሚል ርዕስ ነው የምንማረው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደውም ሁሉ እንዲሁ ነው አለው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየውንም ነውንም እንመሰክራለን፣ ምስክርነታችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። እንግዲህ ይህንን አሁን ያነበብኩላችሁን ወንጌል እዚህ ጉባኤ ላይ ያላችሁ ሁላችሁም በሕይወታችሁ ለመጀመሪያ ቀን የሰማችሁት ወንጌል ነው። በነገራችን ትዝ አይላችሁም? እስቲ ለማስታወስ ሞክሩ። መጀመሪያ በሕይወታችሁ ለመጀመሪያ ቀን ይሄ ወንጌል ሲነበብ ሰምታችኋል። በ40 ቀንና በ80 ቀን ምን ልታደርጉ ስትሄዱ ክርስትና ስንነሳ የሚነበበው ወንጌል ያው የዛን ቀን ቢዚ ነበርን አይደል? አልሰማ ግማሹ ጡት እየጠባ ግማሹ እያለቀሰ አልሰማውም እንጂ ስጋችን ባትሰማም ነፍሳችን ሰምተዋለች ይህን ወንጌል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ልጅ ክርስትና ስታነሳ የምታነበው ወንጌል አሁን ያነበብነው ወንጌል ነው። የሚነበበው የዮሐንስ ወንጌል ምዕራፍ 3 ነው። በዚህ ታሪክ ውስጥ እንግዲህ ኒቆዲሞስ የተባለ አንድ ሰው ነው የምናገኘው። ኒቆዲሞስ ከሌሎች ወንጌላት ውስጥ ተጽፎ አናገኘው፣ ስሙም የለም። በተለየ ሁኔታ ተጽፎ የምናገኘው የዮሐንስ ወንጌል ላይ ብቻ ነው። እንግዲህ ዮሐንስ ከሌሎች ወንጌላውያን ለየት የሚያደርገው ሁሉ ጽፈው ከጨረሱ ከብዙ ዓመት በኋላ ነው የጻፈው። ወደኋላ ወደ 99ኛው ዓመተ ምህረት ላይ ፖስት አፖስቶሊክ ኢራ ተብሎ የሚጠራው ወይም ዘመነ ሐዋርያት አልፎ ከሐዋርያት ዘመን በኋላ ላይ ነው የጻፈው ዮሐንስ ወንጌል። ቀስ ብሎ መጻፍ ደግሞ ጥቅሙ ምንድነው? ሌሎች የጻፉትን አይተ የቀረውን ያጎደሉትን ወይም የተዉትን በሌሎች ላይ ያልተካተቱ ጉዳዮች የምናገኘው በማን ወንጌል ላይ ነው? በዮሐንስ ወንጌል ላይ ነው። ስለዚህ በጣም ብዙ ጉዳዮች ዮሐንስ ወንጌል ላይ ሌላ ላይ የሌለ የምታገኙት ዘግይቶ ስለጻፈ ተለምኖ ነው የጻፈው። ዮሐንስ በነገራችን ላይ ወንጌሉን ሳይጽፍ ሁሉ ከዚህ ምድር ሊወሰድ ይችል ነበር። በኤፌሶን ያሉ ምዕመናን እባክህ ግኖስቲኮችና በዛ ዘመን ያሉ መናፍቃን በጣም ስላስቸገሩን እባክህ ጻፍልን ብለው በጣም ስለተቆጡት የዛን ዘመንም ክህደቶችን ጥያቄዎች ሁሉ አካቶ በክርስቶስ አምላክነት ላይ የዱዋሊዝምን ጽንሰ ሐሳብ የክፉ አምላክ ደግ አምላክ የሚለውን ክፉ ነገር የፈጠረው ሰይጣን ነው ወይም ሌላ ክፉ አምላክ ነው፣ መልካሙን የፈጠረው ግን እግዚአብሔር ነው የሚሉ ሁሉ ነበሩ። ለእነሱ ሁሉ ምን አለ? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ እያለ እያንዳንዱን ዘርዝሮ የጻፈ ወንጌል ነው። ስለዚህ ዮሐንስ ወንጌል ላይ ብቻ ከሚገኙ ታሪኮች አንዱ የኒቆዲሞስ ታሪክ ነው። ኒቆዲሞስን 3 ጊዜ ነው የምናገኘው። ቤተክርስቲያናችን ደግሞ ከአብይ ጾም ሳምንታት አሁን ከፊታችን እሑድ ጀምሮ የምታስበው ኒቆዲሞስ በሚል ስም ነው። ግን ቤተክርስቲያን ኒቆዲሞስን የምታስታውሰው በአብይ ጾም ወቅት ብቻም አይደለም። በእያንዳንዱ ስርዓት ውስጥ ኒቆዲሞስ አለ። ለምሳሌ ወደ ቤተክርስቲያን ስንገባ እንሳለማለን፣ ቅጥሩን ተሳልመን
እንገባለን። ያው በማስተዋል የምናደርገው ከሆነ ደግ ነው። ብዙ ጊዜ ግን ዝም ብለን ባለማስተዋል ነው። እንደውም አንዳንዴ ተሳስታችሁ ገራዥ ወይ ሆስፒታል ተሰልማችሁ ልገቡ ስትሉ ወይ ትጀምርና አይታ አፍረት ትተዋል። ለምን እዚህ ስንሳለም አስበን ስለማንሳለም። ግን ቤተክርስቲያን ስንሳለም መጀመሪያ ፊት ለፊት ተደፍተን እንሰግዳለን። ከዛ በኋላ ግራውንና ቀኙን ምን እንላለን? እንሳለማለን። ወደ ቤተክርስቲያን ገብተን መጀመሪያ ተደፍተን ስንስም የምንስመው የክርስቶስን መቃብር እያሰብን። አንድ ሰው ቤተክርስቲያን ውስጥ ተደፍቶ ሲስም የጌታን መቃብር እንደሳመ ነው በዓይነ ሕሊናው እንዲያስብ ቤተክርስቲያን የምታዘው። ከዛ ግራውና ቀኙን ሲሳለም ዮሴፍንና ኒቆዲሞስን ነው የሚያስባቸው። ክርስቶስ በተቀበረበት በዚያ ዕለት የገነዙትን በግራውና በቀኙ የቆሙትን ሁለት ቅዱሳን ቤተክርስቲያናችን ታስባለች። የእነሱን በረከት ያሳድርብን። በዚህ ብቻ አይደለም፣ ዮሴፍና ኒቆዲሞስ በብዙ ጉዳይ ይታሰባሉ። ቅዳሴ ላይ ደግሞ የሚሰየሙ ቀሳውስት አሉ። ቀዳሴያን ነው። በሥርዓተ ቤተክርስቲያን እንግዲህ 5 ቀዳሴያን ከሆነ ዘመን በኋላ 5 ብቻ ሆነ። 24ም 12ም ድረስ ስርዓቱ አይከለክልም እና ቅዳሴ ሲቀደስ ግን ዋነኛው ካህን ሆኖ ሰራዩ ሆኖ የሚቀድሰው ካህን አለ። በግራውና በቀኙ ደግሞ ከተቻለ 2 አለዚያ ደግሞ አንድ ቢሆን ንፍቅ አብሮት መሆኑ አይቀርም። በሚቀድስ ሰዓት በመካከል ያለው ቄስ ዋነኛው ቄስ የክርስቶስ ምሳሌ ነው። እኛ የምናየው አባ ገሌ ዛሬ ቀድሰዋል፣ ቀሲስ ገሌ ቀድሰዋል የሚለውን ነው። ግን በእሳቸው ቦታ ቆሞ ቅዳሴውን ስርዓት የሚያከናውነው ማን ነው? አምላካችን ኢየሱስ ክርስቶስ ነው። ማንም ቢቀድስ እኛ ክርስቶስ እንደቀደሰ ነው የምናምነው። ለዚህ ነው ክርስቶስን ወክለው ነው የሚናገሩት። ሰላም ለሁላችሁ ይሁን ይላሉ እየወጡ። ሰላም ለሁላችሁ ይሁን ብሎ ለሐዋርያቱ የተናገረ ማን ነው? ክርስቶስ ነው። ተንሱ ለጸሎት ይላል ዲያቆኑ። ክርስቶስ ነው እያለ ወንጌሉ ነው የሚሰብክ። ተንሱ ለጸሎት እነ ጴጥሮስ በተኙበት ያለው ነው ክርስቶስ። አላዜማ ይሆናል እንጂ ለጸሎት ተነሱ ትጉና ጸልዩ ብሏል። ቅዳሴው እሱ። ከዛ ሰላም ለእናንተ ይሁን የክርስቶስ ንግግር ነው። ከዛ ቄሱ እየቀደሱ የሚያናገሩት ክርስቶስን ነው። ጌታዬ መድኃኒቴ ኢየሱስ ክርስቶስ ይህንን ኅብስት ባርከው ይህንንም ጽዋ አክብረው ሁለቱንም አንጻቸው ይላሉ። በካህኑ ቦታ ሆኖ መስዋዕቱን የሚለውጠው የሚቀድሰው ማን ነው? አምላካችን ኢየሱስ ክርስቶስ። እና እኚህ ካህን ሲቀድሱ ታዲያ ምን ይላሉ? በግራ በቀኛቸው ላሉት ንፍቅ ቀሳውስት በተለይ ብዙ ጊዜ አንድ ነው የሚሆኑት። ይህንን ካጠገብ የሆነው የሚቀድሰውን ቄስ እንደ ዮሴፍና እንደ ኒቆዲሞስ አድርገው ስጋህን እንደገነዙ። እንግዲህ በዛ ቅዳሴ ላይ ያሉ ቀሳውስት ዮሴፍና ኒቆዲሞስ እንደሚመስሉት እየገነዙ ያሉት ዮሴፍና ኒቆዲሞስ የገነዙትን የክርስቶስ ስጋና ደም እየፈተቱ ያሉት ማለት ያ ስለሆነ ነው። ሌላው አሁን ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናቸው። ምህላው ሲደረግ የክርስቶስን ስጋውን የሚመስል በእውነት ነው። ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓቱ እና የመጨረሻው ምህላ ላይ ቀሳውስቱ 2 ሆነው በእጃቸው ክርስቶስ ልክ እንደተገነዘ እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩን እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ? መታደል ሊሆን ይችላል ወይ ደግሞ ይሄንን ይኸው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይህንን ምህላ የሚያደርሱትና 2 ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበሩ ከዛን ጊዜ ቄሰ ገበዙ ና አሉኝና መሀል ላይ ያዝ አሉ እና ከ2ቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረኝ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ 2 ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ስጋውን እንደመያዝ ነው ይዘው እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያለ። ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። ስለዚህ በሁሉ ነገር ውስጥ ዮሴፍን ኒቆዲሞስን እናስባለን። ኒቆዲሞስ ከፈሪሳውያን ወገን የነበረ ሰው ነው ይላል ዮሐንስ ወንጌል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጣ ይላል። እንግዲህ የአይሁድ አለቃ ነበረ የሚለውን ቤተክርስቲያናችን ስትተረጉም በ3 መንገድ ነው ትላለች። አንደኛ
አይሁድ ምክር ቤት አባል ነው። የፖለቲካ ስልጣን ያለው ሰው ነው፣ ባለስልጣን ነው ይዘው። ስለዚህ በሹመቱ ነው የመጀመሪያው። ሁለተኛ በሀብቱ በጣም ባለጠጋ ሰው ነው። ባለጸጋ እንደሆነ የምታውቁት በኋላ ክርስቶስን የገነዙት በጣም ባለጸጋ ሰው ሊኖረው በሚችለው በፍታ ባለጸጋ ሰው ሊገነዝበት በሚችለው መንገድ ነው የገነዙት። ስለዚህ አንደኛ በሹመቱ ነው፣ ሁለተኛ በሀብቱ ነው፣ ሶስተኛ በእውቀቱ ነው። የዘመኑን እውቀት በጣም የተማረ ሰው ሀብት አለው፣ እውቀት አለው፣ ሹመት አለው። ሶስት ነገሮች አንድ ላይ ብዙ ጊዜ ይሄ አንድ ላይ ሆኖ አንዳንድ ሰዎች ሀብት ይኖራቸዋል ግን እውቀት አይኖራቸው። አንዳንድ ሰዎች ሹመት ይኖራቸዋል ባለስልጣኖች ይሆናሉ፣ ትምህርት የሚባል ነገር ግን በደረሰበት አይደርሱም። በሀብት ሲሾም በሹመት ያንሰዋል፣ ሹመት ሲኖረው እውቀት ያንሰዋል፣ ይጎልበታል። ኒቆዲሞስ ሶስቱም ነገሮች ነው ያሉት። ምሁረ ኦሪት ነው፣ የዘመኑን እውቀት እስከ መጨረሻ ያወቀ የአይሁድ መምህር ነው፣ ከረበናት አንዱ ነው። ከእውቀት ብቻ አይደለም ደግሞ ባለጠጋ ነው፣ በጣም ባለሀብት ነው። ሶስተኛ ደግሞ የሸንጎ አባል ነው። ይሄ ረቡዕ ዕለት ተሰብስቦ በክርስቶስ ላይ የፈረደ ምክር ቤት አለ አይደል? አዎ፣ ከዛ ምክር ቤት አባል ነው፣ የአይሁድ ሸንጎ አባል ነው። እነዚህን ሶስት ነገሮች ያሉት ሰው አንድ ቀን በማታ ወደ ክርስቶስ መጣ ይላል። እንግዲህ ይህንን ሰው ትንሽ ማድነቅ ይገባናል በብዙ ምክንያት። የመጀመሪያው ሶስቱ ነገሮች ያሉት ክርስቶስን ለመከተል መሞከሩ፣ አንደኛ ሀብቱ፣ ሁለተኛ ሹመቱ፣ ሶስተኛ እውቀቱ። ለአንዳንድ ሰዎች ክርስቶስን መከተል ያልተማሩ ሰዎች ጎዳና የሚመስላቸው ሰዎች አሉ። በአጠቃላይ ክርስትና ሃይማኖት ማለት ያለመማር ምልክት አድርገው የሚመለከቱ የሚያስቡ ሰዎች አሉ። በእርግጥም ይህን የሚያሳይ ነገር ክርስቶስ ካስከተላቸው ሐዋርያት የሚበዙት ያልተማሩ ሰዎች ነበሩ። በጣም የሚገርም አሳ አጥማጆች ነበሩ፣ ምንም እረኞች፣ ምንም የማያውቁ። አምላካችን ጥቂት ነው የተማሩ ሰዎች ያስገባው እንጂ አብዛኛው ያልተማረ ሰው ነበረ። ያልተማሩ መሆናቸው በአንድ ወገን ትህትናም እንዲኖራቸው አድርጓል። አሁን ሐዋርያት በሙሉ የተማሩ ፕሮፌሰሮች ቢሆኑ ኖሮ ክርስትና ወደኛ ይደርሳል አይደርስም? ቁጭ ብለው ሪስክ ያጠናሉ አይደለም? አሁን ይህ ክርስትና እኮ ቢስፋፋ የሚያመጣው ችግር ሲሉ ጥናታዊ ጽሑፍ ሲያቀርቡ አሁን ድረስ ክርስትና አይደርስም። ስለዚህ ኒቆዲሞስ የተማረ ሆኖ የክርስቶስ ተማሪ መሆን ፈለገ። ይህ ምንድን ነው? በዘመናችንም ሰው ሃይማኖተኛ መባልን እንደ ኋላ ቀርነት፣ እግዚአብሔር የለም ማለትን ደግሞ እንደ ስልጣኔ፣ ለክፉም ለደጉም እግዚአብሔር የለም የሚል ወጣት በሌሎች በአቻዎቹ ዘመናዊ እንደሆነ ተደርጎ መታየት ስለሚፈልግ ፍልስፍና ገብቶታል ለመባል ብሎ ፈጣሪ የለም የሚል ሰዋል። ሁለት ሶስት ጥያቄ ብትጠይቀው በአግባቡ መከራከር መመለስ የማይችል ሰው ግን የወሰነ ሰው አለ። ለምን? ትንሽ እንደው ዘመኑን የመጠነ ሰው መስሎ ለመታየት ማለት ነው። ኒቆዲሞስ ይህንን አልፎ የመጣው ያልተማረ ሰው የሚያሰኘውን እንግዲህ እግዚአብሔር ይላል የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ የዚህ ዓለምን ጥበበኞች ያሳፍር ዘንድ የዓለምን ሞኝነት መረጠ ይልና ብዙ ጥበበኞችን አልጠራም ይላል። ብዙዎችን ጥበበኞችን አልመረጠም። በሉ እስኪ ብዙዎችን ምኖች? ምንም ግን ጥበበኛ አልመረጠም አይደለም፣ ብዙን ያልመረጠው ጥቂቶችን ግን መርጧል። ከነዚህ መሀል ኒቆዲሞስ አንዱ። ሁለተኛው በጣም የሚያስደንቀው በሌሊት ወደ ኢየሱስ መምጣቱ ነው። ከበጎውን ጀምር ብዬ ነው። በሌሊት ወደ ኢየሱስ መጣ የሚለውን በጣም የሚያስመሰግን ነው። ብዙ ሰዎች በሌሊት ወዴት ነው የሚሄዱት? በሌሊት የት ነው የሚካሄደው? ሌሊት ማታ ሲመሽ የት ነው የሚካሄደው? እናውቀዋለን። የብዙ ሰዎች የሌሊት አድራሻቸው የተለያየ። እንደ ኒቆዲሞስ አይነት ሰዎችስ ሌሊት የት ነው የሚሄዱት? ባለስልጣኖች ሌሊት የት ነው የሚሄዱት? ባለጸጋ ሰዎች የት ነው የሚያመሹት? የት ነው የሚሄዱት? ምሁራን ሰዎች የት ነው የሚያመሹት? ኒቆዲሞስ ወደ ኢየሱስ ክርስቶስ ነው የመጣው። በሌሊት ወደ እሱ ለመምጣት ይርዳል። የእኛ ቤተክርስቲያን የሌሊት ቤተክርስቲያን ነች። በነገራችን ላይ ስርዓት አምልኮ ውስጥ ሌሊት አለ። ሰዓታት ዘሌሊት አይደለ? ሌሊቱን ሙሉ ሰዓታት ይቆማል። 24 ሰዓት የምታገለግል ቤተክርስቲያን ናት። ሌሊት ብቻ መጸለይ የሚችሉ የጸሎት መጽሐፍት አሏት፣ በጣም ብዙ የተደረሱ ሰዓቱ ተጠብቆ ከዳዊቱ ከነቢያቱ ከቅዱሳኑ ጸሎት ውስጥ አውጣታ ለሌሊት የሚስማማውን ብቻ አዘጋጅታ ሌሊት ካልሆነ የማይደርስ ጸሎት ያላት። እግዚአብሔር ሌሊት የሚታሰብ አምላክ ነው። ቀን ብቻ አይደለም፣ በስራ ሰዓት ብቻ አይደለም፣ በረፍት ሰዓት ብቻ ሌሊትም እንቅልፍን ትተህ የምታመልከው አምላክ ነው። የእኛ ቤተክርስቲያን ማህሌቱ፣ ሰዓታቱ፣ የሌሊት ቁመቶች በሙሉ ይህንን የሚያሳዩት እና የመጀመሪያ ሰዓታት ቋሚ ነው። እንግዲህ ኒቆዲሞስ ወደ ጌታ መጣ በሌሊት ማለት ነው። ሌላው በሌሊት ወደ ኢየሱስ መምጣት የግድ ሌሊት ማታ ማታ ማለት ብቻ አይደለም። አንዳንድ የህይወታችን ጭልምልም የሚልበት ጊዜ የለም አለ። ሌሊት የሆነ እኮ አለ በእኛ ህይወት ውስጥ ሌሊታዊ ቅጽበቶች አሉ። ጭልም የሚልብን ነገር አለ።
በጨለመብንም ሰዓት መምጣት ያለብን እንደ ኒቆዲሞስ ወደ ማን ነው? ወደ ኢየሱስ ነው። ጨለማም በአንተ ዘንድ አይጨልምም ይላል ያለ ክርስቶስ ሲሆን እሱ ሌሊትም አይጨልምም በሱ ዘንድ እስመ ጽልመት ይጸልም በኀቤከ። ጨለማ ለእግዚአብሔር ጨለማው አይደለም። አንዳንድ ህይወት ጭልም ሲልብህ ዙሪያው ገደል ሲሆንብህ የሚሄደው ወደ ኢየሱስ ነው እንደ ኒቆዲሞስ በሌሊት እና ይህ ሰው በበጎ ጎኑ ወደ ክርስቶስ መጣ። ትንሽ ደግሞ የሚያስወቅሰው ምን መሰላችሁ? ኒቆዲሞስ በሌሊት የመጣው ጥሩ ነገሮች እንዳሉ ሆነው መምጣቱ በሌሊት ጥሩ ነው። ያው ቀን ከመማር ከሰው ጋር ከግርግር ከመማር ልብ ክት ሆኖ ሰው ሊማር የሚችለው መቼ ነው? በሌሊት ነው። ደከማችሁ እንዴ? እና ቁጭ ብሎ በእርጋታ ቃሉን ለመስማት መምረጡም የሌሊት ልብ ክት ነውና ይላል ትርጓሜያችን። ጥሩ ነው። ግን ዋናው ኒቆዲሞስን በሌሊት ያመጣው ጉዳይ ምንድነው ካላችሁ ከክርስቶስ ጋር መታየት ስላልፈለገ ነው። ባጭሩ በቀን ከጌታ እግር ስር ቁጭ ብሎ ሲማር አይሁድ ቢያዩት አይለቁትም። አንደኛ ከክርስቶስ ጋር የተባበረ ሰው ከምኩራብ ይውጣ ከሸንጎ ይባረር የሚል አዋጅ አውጀዋል። ስለዚህ ከክርስቶስ ጋር ሆኖ መታየት ሪስክ አለው ለኒቆዲሞስ። በጣም በብዙ ጉዳይ ላይ መዘዝ ያመጣበታል። አፍሮበት ነው የመጣው። ባጭሩ የክርስቶስ ተማሪ ሆኖ መታየት አሳፈረው። አንዳንዴ እንደዚህ እናደርግ የለ መንፈሳዊ ሆነን እኮ መታየት አንፈልግም። ነጠላችንን ቦርሳችን ውስጥ እጥፍ አድርገን ከተን የት ነው የምትሄጂው? አይ እዚሁ ነኝ ብለን የምንሄድ ሰዎች አለ። መጾማችን ለትትና ተብሎ አይደለም፣ ስለምናፍርበት አንዳንዴ እንደው ኋላ ቀር ላለመታየት በማተቡ የሚያፍር። አሁን እግዚአብሔር በእኛ ሳያፍር አሁን እኛ በእሱ ማፈር አለብን? እስቲ እግዚአብሔር ያሳያችሁ። አሁን እኛ በእሱ ልናፍርማ? እሱ እርቃኑን ለመሰቀል አላፈረም ስለኛ። የእሱ ተከታይ መንፈሳዊ መሆን የሚያሳፍረው ሰዋል ሌሎች ሰዎች ፊት እንዳይዘብቱበት። የዛኔ የክርስቶስ ተከታይ ሆኖ መታየት ያስንቃላ። እንዴ አንተ ምሁር አይደለ ከአንድ የገሊላ ናዝሬት ከሱ ጋር ተከተለ እንዳይሉት ማለት ነው። ያስንቃል። ጸሎት ስናደርግ የሚንቁ ለማማተብ በአደባባይ እኮ ሰው ባርኮ ለመብላት የሚያፈርሰዋል። ግራ ቀኝ አይቶ እንዲህ ይላል። ወነጸረ ሙሴ ለፌው ይላል። ሙሴ ግራ ቀኝ አይቶ ሰው ገሏል። እንደው ተመልካች እንዳይኖር ለማማተብ የሚያፍራል። መንፈሳዊ መስሎ ነጠላውን ለመልበስ ሲያስቀድስ ለመታየት የሚያፈርሰዋል። እግዚአብሔር ልቡናችንን ይመልሰው። ኒቆዲሞስ አፈረ። አያችሁ፣ ወደ ክርስቶስ መጥቶ በጨለማ ሊማር። ክርስቶስ አሁን ለምን ቀን ላይ መጣ አላናገርከኝም? እስቲ አሁን ለምንድን ነው በማታ የመጣው? አፈርክብኝ ማለት ነው አላለው። ያውቃል አያውቅም? አላሸማቀቀውም። አፍረንበት ብንመጣም የሚቀበለን አምላክ ነው። እንዳፈርንበት እያወቀም ይቀበላል። ቀረብ አለ ኒቆዲሞስ ወደ ክርስቶስ። ምን አለው? መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶችን ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። ረጅም ንግግር ነው። ባጭሩ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም። ሁለተኛ መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ። ስለዚህ ኒቆዲሞስ በዚያ አረፍተ ነገር ሁለት ነገሮች ነው ያደነቀው። መምህር ሆይ ብሎ አንደኛ ተአምራቱን አደነቀ። የክርስቶስ አንተ የምታደርገውን ተአምር እግዚአብሔር ከእሱ ጋር ከሆነ በቀር ማን ያደርግ ይችላል ብሎ የጌታን ተአምር አደነቀ። ሁለተኛ ትምህርቱን አደነቀ። መምህር ሆነ ከማን ዘንድ ነው የመጣኸው? ከእግዚአብሔር ዘንድ የመጣኸው እናውቃለን ይናለው። ወደ ኋላ ስትሄዱ ዮሐንስ ወንጌል ምዕራፍ 3 ላይ ነው ያለነው። ምዕራፍ 2 ላይ ክርስቶስ ሁለት ተአምራትን አድርጓል። አንደኛው ተአምር በቃና ዘገሊላ ሰርግ ቤት ውሃውን ምን አድርጓል? ወይን አድርጓል። ሁለተኛ በቤተ መቅደስ ሲሸጡ ሲለውጡ የነበሩ ሰዎችን አስወጥቷል። እና አወጣጡ የግርማ ስለነበር በመባይ ተመኑ ትገብር ዘንተ ይህን በምን ስልጣን ታደርጋለህ ይህን ተአምር ብለው በፋሲካ በዓል በኢየሩሳሌም ሳለ ያደረገውን ምልክት አይተው ብዙ ሰዎች በስሙ አመኑ ይላል። መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር እዚህ ላይ በእውነት ከኋላ የተደረጉት ተአምር ምን ምን ናቸው? የቃና ዘገሊላ ሰርግ ቤት አንደኛው አይደለ? የቃና ዘገሊላ ሰርግ ቤት ተአምር የተደረገው በማን አማላጅነት ነበር? አቤት። ኒቆዲሞስ ግን ምን አለ መሰላችሁ? ሳይታወቀው እሱ ራሱ ቢሰማይን ትርጉም ወይ ጉድ ለካ እንዲህ ነው ያልኩት ይላል። ኒቆዲሞስ እመቤታችን ያን ቀን አማለደች እንጂ እሷ ራሷ ያን ተአምር ልታደርግ እንደምትችል የሚያሳይ ንግግር ነው የተናገረው። ለምን? ቅዱስ ገብርኤል ሲያበስራት እግዚአብሔር ከማን ጋር ነው አላት። እስቲ በሉ አይሰማም? ከማን ጋር?
ከአንቺ ጋር። በጣም ጥሩ። አሁን ጥቅስ ላንብብላችኋል። መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል ማንም የለም አለ። ማን ከእሱ ጋር ከሆነ በቀር? እስቲ እግዚአብሔር ከእሱ ጋር ከሆነ መካከል አንድ ጥቀሱልኝ። ገብርኤል እንዳለው ከሆነ እመቤታችን። ስለዚህ እግዚአብሔር ከእሷ ጋር ነው። ያን ተአምር ታደርገው ነበረ ማለት ነው። እኛም እናደርገዋለን። እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል ነው። ኒቆዲሞስ ግን ይህንን አስቦ አይደለም። መምህር ሆይ እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርገውን ተአምር ሊያደርግ የሚችል የለም ሲለው ክርስቶስን ራሱን ነው እያለው ያለው። ሳያውቀው ግን እየነቀፈው ነው ክርስቶስን። እግዚአብሔር ረድቶ ነው ተአምር የምታደርገው ይባላል ለእግዚአብሔር ለራሱ። ኢየሱስ ክርስቶስ ራሱ ማን ነው? እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔርን እግዚአብሔር ረድቶ እኮ ነው አንተ ተአምር የምትሰራው አይባልም። አላወቀው ግን አንተ የምታደርገውን ተአምር ሊሰራ የሚችል የለም። መምህር ሆይ አለው። መምህር ሆይ ማለቱ በእውነት ኒቆዲሞስን እዚህ ላይ እናደንቀዋል። ለምን ባለቅኔው ረቢ ሰገደ በመንፈቀ ሌሊት ለረቢ ይላሉ። መምህር በሌሊት በኩለ ሌሊት ለመምህር ሰገደ። አኮኑ አጽባይት ምን አጽባይት ያቢ ከጣጣት ይበልጣል አይበልጥም? ይበልጣል። ስለዚህ መምህሩ ኒቆዲሞስ ለመምህሩ ክርስቶስ መጥቶ ሰገደለት፣ አንተ ከኔ ትበልጣለህ ብሎ። በዚህ እናደንቀዋለን። ኒቆዲሞስም ክርስቶስን መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ መምህርነቱንም እውቅና ሰጠ፣ ተአምሩንም አደነቀ። ክርስቶስ ምን ብሎ መለሰለት? እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያትም አለው። አያትም አለው። ይህ ማለት ምን ማለት ነው? ኒቆዲሞስ መጥቶ መምህሩን ያደነቀው ሁለት ነገር ነው ያደነቀው። አንደኛ ተአምሩን፣ ሁለተኛ ምኑን? ትምህርቱን አደነቀ። ምን አለው ክርስቶስ? ትምህርትና ተአምር በማድነቅ አይደለም የምትድነው። የእግዚአብሔርን መንግሥት የምትወርሰው ትምህርቴንና ተአምራቴን በማድነቅ አይደለም። ዳግመኛ ከውሃና ከመንፈስ ምን ስትል ነው? ስትወለድ። ይሄ ለሩቅ ዘመን የተነገረ እንደስ ለእኛ ዘመን ነው። አሁን በዚህ ዘመን ሁለት አይነት ምዕመናን አለን። አንዳንዶቻችን ትምህርቱን እናደንቃለን። ትምህርቱን ብቻ ሳይሆን መምህራኑን እናደንቃለን። መምህር ሆይ አንተ እግዚአብሔር ከአንተ ጋር ስለሆነ ነው እንጂ በእውነት ይህን ተአምር ሊያደርግ ትምህርት ሊያስተምር የሚችል ማን አለ እንዳለው ኒቆዲሞስ መምህራን አድናቂዎች አሉ። በአብዛኞቻችን ምዕመናን ዘንድ መምህራንን ማድነቅ ማለት ምን መሰላችሁ? ክፋት ላይኖረው ይችላል መነሻው፣ ግን መጨረሻው ችግር አለው። ለምሳሌ ወደዚህ ጠበል ቤት፣ ወደዚህ አዳራሽ፣ ወደዚህ ግቢ የገባችሁት በየትኛው በር? በዛ በር ነው አይደል? ወይስ በላይ አድርጎ ይመጣል? በዚህ ነው የገባችሁት። እዚህ ለመግባታችን ምክንያቱ ያ በር ነው። ባለውለታችን ነው አይደለም? እዚህ ለመግባታችን በሩን አቅፎ አንድ ሰው እንደው ባለውለታዬ ብሎ ይውላል እዛው። ይሄ በር እኮ ነው እኔ በቃ የገባሁበት። የሰባኪያን የአገልጋዮች ዋነኛ ሚናቸው ሰዎችን ወደ ማን እንዲገቡ ማድረግ ነው? ወደ እግዚአብሔር። ሰውየው ሰባኪው ላይ ድርቅ ብሎ ከቀረ በሩን አቅፎ ቀረ ማለት ነው። ይሄ ደግሞ አደጋ አለው። በሩ ሊዝግ ይችላል፣ ሊበላሽ ይችላል። ደመና ውሃ ያዝላል። ልክ ሲዘንብ ደመናው ይጠፋል ብን ብሎ። መምህራን የደመና ምሳሌ ናቸው። ዝናብ ቃል እግዚአብሔር ነው። ዝናብ ከዘነበ በኋላ ደመና ፍለጋ ምን ትሄዳለህ? የመምህራን አገልግሎት እስከ መስጠት ድረስ ነው። በኋላ ሲሰበሩ አብረን እንዳትሰበር ማለት ነው። ሲወድቁ አብረን እንዳትወድቅ። ሸምበቆ የተደገፈ ሰው መጨረሻው አያምርም። መምህራንም በማድነቅ አይጸደቅም። ክርስቶስ ምን አለ? ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት እኔን መጥተህ መምህር ሆይ ብለህ ስላሞገስከኝ አይደለም ነው። ተአምር አይተህ ስላደነቅ አይደለም። የሚዳነው ምስጢራተ ቤተክርስቲያንን በመፈጸም ነው። ለኒቆዲሞስ ምስጢረ ጥምቀትን ስትፈጽም ነው። በእኔ አምነህ ስትጠመቅ ነው። ያኔ ነው የእግዚአብሔር መንግሥት የምትወርሰው አለው። ለእኛስ ተጠምቀናል። ክርስቶስ ምንድን ነው የሚለን? መምህራንን በማድነቅ ሳይሆን ንስሐ በመግባት ነው። መምህራንን በማድነቅ ሳይሆን የክርስቶስን ሥጋና ደም ምን በማለት ነው? ካልተቀበላችሁ ካልቆረባችሁ የእግዚአብሔር መንግሥት ልትወርሱ አትችሉም። ሰው የሚድነው እንደ ጥምቀት ያሉ ምስጢራተ ቤተክርስቲያንን በመፈጸም ነው እንጂ መምህሩን በማድነቅ። አንዲት ሴት ደግሞ መታ እመቤታችንን አሞግሳለች። ብጽዕት ከርስን ተጾረተከ ያጠቡ ጡቶች በሉ እስኪ የተሸከመች ማኅፀን የተመሰገነች ነች። አዎ መታውን አስደሰተች። ጌታን ማስደሰቷ ነው። ያጠቡ ጡቶች የወንጌል መልክአ ማርያም ደገመች። መታ ክርስቶስ ምን አላት? አዎን አላት። በእርግጥ ያጠባችው ጡት የተመሰገነች ናት አይደለችም? ናት። ነገር ግን አለ ብፁዓንስ ቃሌን ሰምተው የሚጠብቁት ሰዎች ናቸዋል።
እኔን በማወደስ መምህሩን በማወደስ አይደለም ብፅዓን የሚገኘው ቃሌን ሰምቶ ምን በማድረግ ነው? በመፈጸም ነው። ድንግል ማርያምስ ብትሆን ስለ ጸነሰችው ስላጠባችው ብቻ ይመስላችኋል ብፅዕት የተባለችው? ዋነኛ ብፅዕት ያሰኛት በክርስቶስ በማመኗ ነው። ብፅዕት ያሰኛት ያመነች በሉ እስኪ ብፅዕት ነህ። ምን ያለች? ማመኗ ነው ለመጽነስ ያበቃት፣ ማመኗ ነው ለማጥባት ያበቃት። ስለዚህ ቃሌን ሰምቶ የሚያደርገው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብሎ ተቀብሎ ቃሌን የሚፈጽም ሰው ነው እንጂ እኔን ያወደሰ ያመሰገነ አይደለም ብሎ ተናግሯል። እና ኒቆዲሞስን ምን አለው? እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው። አይወርስም ሳይሆን ምን ሊል አይችልም? ያቻትና እንኳን አይልም አያትም ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ጥሩ ጥያቄ ነው። ክርስቶስ መለሰ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የሚወለደ ወደ እናቱ ማኅፀን ድጋሚ ገብቶ አይደለም። ከውሃና ከምንድን ነው? ከመንፈስ ነው። በመንፈስ ቅዱስ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ትላለች ቤተክርስቲያናችን። ከቤተ ክርስቲያንና ከመንፈስ ቅዱስ ነው የሚወለደው። ሊገባ አይችልም። ከስጋ የተወለደ ስጋ ነው። አንተ የመሰለ ማኅፀን ውስጥ ድጋሚ መግባት የመሰለ እሱ ከስጋ የተወለደ ስጋ ነው። ከመንፈስ የሚወለድ ግን ምንድን ነው? መንፈስ ነው። ዳግመኛ ልትወለዱ ያስፈልጋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ከወዴት እንደመጣ ወዴት እንደሚሄድም አታውቅም። ከመንፈስ የተወለደም እንዲሁ ነው አለ። ነፋስ ወደዚህ ይነፍሳል፣ ወዴት እንደሚሄድ አታውቅም። መንፈስ ቅዱስም ወደ ወደደው ሰው ነው የሚያድረው፣ ወደ ወደደ ሰው ነው የሚጠጋው። ወዴት ይሄዳል ወዴት ይመጣል የሚለውን አታውቅም። ረቂቅ ልደት ነው የምትወለደው አለው። ሲለው ኒቆዲሞስ ይህ እንዴት ሊሆን ይችላል አለ። አሁንም ድጋሚ መጀመሪያ የመረጃ ጥያቄ ነበር የጠየቀው። ሰው እንዴት ድጋሚ እናቱ ማኅፀን ውስጥ ይገባል ነበር ያለው። ለእሱ ማብራሪያ ሰጠው ክርስቶስ። ሁለተኛ ጊዜ እንዴት ሊሆን ይችላል ሲል ግን የእምነት ጉድለት ነው፣ አላምንም ነው ያለው። ይህን ጊዜ ክርስቶስ አንተ የአይሁድ መምህር ስትሆን ይህን አታውቅም አለው። አባቶቻችን ዓለም ልሞ ገሰጸው ይላሉ። እስኪ በሉ ዓለም ልሞ። አሁን እኛ ሰው የሆነ ችግር ስናይበት መጀመሪያ ስብርብሩ ነው የምናወጣው አይደለም? አታፍር ነው የምንለው። ክርስቶስ ግን መጀመሪያ አንተ የአይሁድ ምን ስትሆን መምህር ነህ። አሁን አንድን ሰው መውቀስ ከፈለክ እንኳን እንዲሁ አንተ አዋቂ አይደለህ እንዴ? አንቺ አሁን ስንት ነገር ታውቂ የለ እንዴ? ይሄ ጠፋሻል ብለህ ብትጀምር ትችቱን ይሰማል አይሰማም? ይሰማል። ምክንያቱም መጀመሪያ አዋቂ ነው የምትለዋ ሳንዱች የሚሉት ቲዎሪ አለ። መጀመሪያ ከላይ ዳቦ አለ፣ ከስር ውስጡ አለ፣ ከዛ እንደዛ ማለት ስድቡን ከማስቀደም በፊት መጀመሪያ ምስጋና፣ ከዛ ወቀሳ፣ ከዛ መልሰ ምስጋና ካረከው ጣፍጦት ይበላል። በሀገራችን ባህል ግን ሳንዱቹ ይገለበጣል። ይገርማችሁ እንቁላሉ ነው ከላይ አይደለ? ከስድብ ነው የሚጀመረው። አንዳንድ ሰዎች ምስጋና ሲሆን በጣም አንደበት ያጥራቸዋል፣ ስድብ ሲሆን ግን አይጠፋቸው። አንድ የዩኒቨርሲቲ መምህር አንዲትን ሴት አቆመ፣ ወፍራም ሴት አቆመና እስቲ አመስግኗታል። መጀመሪያ ስደቧታል። ሙልጭ አድርገው ሰደቧት። አልናገረውም፣ አይዟችሁ የስድቡን ቮካብላሪ እጥረት የለብንም። አወረዱባት። አሞግሷት ሲባሉ በቃ አንድ ሁለት ድንቡሽቡሽ ምናምን ብሎ ሰው ዝም አለ። ሰው ምስጋና ሲሆን አፉ ይስተሳሰራል። እንደው እግዚአብሔር ይፈውሳል። በጣም የሚገርማችሁ ትችት ሲሆን በጣም ጥሩ ተናጋሪ የሆኑ ሰዎች፣ ምስጋና ሲሆን አይ እኔ ምስጋና እንኳን እንደውም ፊት ለፊት ማመስገን እንዳይሆንብኝ ይላል ሰው። ምስጋና ሲሆን አይደለም ፊት ለፊት መሳደብ እንዳይሆንብኝ ይላል ሰው። ያጥረገርገዋል አይደል? በጎ ቃላት ግን ኃይል ይሰጣሉ እኮ። በቃል ነው ይህ ዓለም የተፈጠረው። ብርሃን ይሁን ብሎ ነው ብርሃን የሆነው። ብርሃን ይሁን ብለህ ብርሃን ማብራት ቢያቅትህ የሆነን ሰውዬ ቀን ግን ብሩህ ማድረግ አይቻልም? ይቻላል። በጥሩ ንግግር ምን አይጎዳል። ግን ብዙ ጊዜ ንግግር ላይ ሰውን አመስግኖ የሚጀምርን ሰው ተለማማጭ ነው ነው የምንለው። በቃ ዝም ብለህ አንተ እንደው ዕድሜ ልክ እንደተለማመጥክ ነው። የሚሳደብ ምናምን ሰው ደግሞ እሱ አቋም አለው፣ ቆራጥ ነው ይባል። እግዚአብሔር አንደበታችንን ያቅናልን። አንደበት እሳት። ክርስቶስ ዓለም ልሞ ገሰጸው። አንተ የአይሁድ መምህር ስትሆን አለው መጀመሪያ ይህንን አታውቅም ምን አለው። ከዚያ በኋላ የምናውቀው እንናገራለን። በእውነት ኒቆዲሞስ የመጀመሪያውን ምስጢረ ጥምቀት ከተማረ በኋላ አፍሮ በክርስቶስ ከመጣ በኋላ ሁለት ቦታ ወንጌል ላይ እናገኘዋለን። ይህን እንመልከትና እናበቃለን። ኒቆዲሞስን ሁለተኛ የምናገኘው የዮሐንስ ወንጌል ምዕራፍ 7 ላይ ዮሐንስ ወንጌል ምዕራፍ 7 ላይ ቀደም ብለን ስናነብ ምን እናገኛለን? የካህናት አለቆች አይሁድ ጸሐፍት ፈሪሳውያን
ወታደሮችን ልከው ነበር። አንድ ተልእኮ ሰጥተው፣ ይህ ተልእኮ ምንድነው? ከኔ ጋር ናችሁ? ወታደሮችን የናዝሬቱ ኢየሱስን አስራችሁ ይዛችሁ ኑ ብለው ላኳቸው ይላል አይሁድ። እና እነዚህ ወታደሮች እሺ ብለው ክርስቶስን ሊያስሩ ሄዱ። ክርስቶስን ሊያስሩት ሲሄዱ ሲደርሱ ክርስቶስ እያስተማረ ነው፣ እንደዚህ ጉባኤ ላይ ነው ያለው። ስለዚህ ያው መቼስ ትምህርቱ ይለቅና እናስረዋለን ብለው ቁጭ አሉ፣ ለጊዜው ማለት ነው። እና ያው ቁጭ ሲሉ መቼስ ጆሮአቸውን አይዙም፣ ትምህርቱን ምን ይላሉ? ይሰማሉ። ክርስቶስ ሲያስተምር ቁጭ ብለው መስማት ጀመሩ። አሁን ክርስቶስ ሲያስተምር ብትሰሙ ደስ ይላችኋል አይደል? ይኸው የእኛ ኃጢአተኞችን ትምህርት ቁጭ ብላችሁ ትሰማላችሁ። የእሱ ትምህርት እኮ የራሱ የእግዚአብሔር ቃል ነው። እግዚአብሔር እንዲህ ያለ አይደለም፣ ራሱ ነው እያለ ያለው። እሱ ራሱ እግዚአብሔር ነው። የክርስቶስ ቃል አንደኛ ህይወቱና ቃሉም አንድ አይነት ነው። እኛ አሁን ልክ እንደ መርፌና ክር ስታስገቡ ትዝ ይላችኋል፣ ሹልክ እያለ እንደሚያስቸግረው እኛ የምንሰብከው ስብከትና መርፌውና ክሩ አልገባ ብሎ በጣም መከራ ላይ ነው ያለው። ክርስቶስ ግን በስራውና በቃሉ ብርቱ ነቢይ ነው የሚለው። ሁለቱንም ሆኖ ኖሯል። የተናገረውን አድርጎት ነው ሄደው። በዚያ ላይ አምላካዊ ቃል ነው፣ የሚሰራ ቃል ነው። የእግዚአብሔር ቃል አጥንትንና ጅማትን እስኪለይ የልብን ስሜት ይወጋል ይላል። ቃል እግዚአብሔርን እኮ ያህል ነገር የለም። የሚያነጻ ቃል ነው ቃል እግዚአብሔር። በነገራችን ላይ አይደለም እሱ የተናገረው፣ በእኛም አንደበት ቢነገር የቃሉ ንጽህና አያድፍም። ስለሰማችሁት ቃል ንጹሐን ናችሁ ሁሉ ተብሏል። ቁጭ ብለህ ወንጌል መስማት ብቻ ራሱ ያነጻሃል፣ በተወሰነ መልኩ ያጥበዋል ሰውነት። ክርስቶስ ሲናገረው ግን ይሰራል። እሱ ሲናገረው አልዓዛር ውጣ ሲለው ይወጣል። ጥቅስ አይደለም ለሱ ውጣ ሲለው ይወጣል። በእውነት ሁላችን ከሞትንበት ያውጣል፣ ከኃጢአት ሞት ማለት ነው። አወጣው። ተነሽ ሲል ትነሳል፣ ሽባውን ይተረትራል። ክርስቶስ አሁን ያደረጋቸው ታምራት በእውነት ስለ ሞት ስለ ሽባነት ምናምን ይመስላችኋል? አይደለም እኮ ስለኛ ነው። እግሩ ሽባ የሆነውን ሰው ተነሳ አለው ማለት ወደ እግዚአብሔር ቤት ለመሄድ እግሩ አልነሳ ያለውን ሰው ያስነሳዋል። ጽድቅ ለመስራት እምቢ ያለውን ሰው ማለት እማያየውን ሰው አይኑን አበራው፣ አይነ ስውሩን ማለት ስለ አይን ማብራት ብቻ የተጻፈ ይመስላችኋል? በጎ ነገር ማየት የሚችል አይን ይሰጠናል። አንተን ብቻ የሚያዩ አይኖችን ስጠን ይላል ቅዳሴያችን። አንተን ብቻ የሚያዩ ዘወትር። ስለዚህ ክርስቶስ የሚናገረው ቃል ይሰራል። ድምፁ ኃይል አለው። ያ በሲና ተራራ የተናገረው ቃል ነው፣ የአብ ቃል ነው። እና ያንን ቃል ቁጭ ብለው የክርስቶስን ቃል ይሰሙ ነበር። ይሰሙና ብፁዕ ቅዱስ አቡነ ሽኖዳ ጌታ ባስተማረበት ጊዜ ዛሬ ዓለምን የሞላው የድምፅ ሪከርደር በኖረ ኖሮ ይላል። ቢኖር ብንሰማው ድምፁ ምን ይሆን ነበር? ስንት ሕመምተኛ ፈውሰንበት ነበር እያሰማን። እና ያን ትምህርት እየተማሩ እነዛ ወታደሮች ቁጭ ብለው ነገር ዓለሙን ረሱት። ከዛ ደስ ብሏቸው ትምህርቱ ሲያልቅ ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ረሱት። ከዛ ወደ አይሁድ ሄዱ። ተመልሰው መጡና መጥተው ሲቆሙ እንዴ የታለ ያመጣችሁት አሏቸው። ምን አሉ? እንዴ አስራችሁ አምጡ ብለናችሁ የናዝሬቱ ኢየሱስ እኛ እስከ ዛሬ እንዲያስተማረ አይተን አናውቅም። አይሁድ ርራሉ። ምን አሉ መሰላችሁ? አይሁድ በጣም ተበሳጭተው ያላመጣችሁት ለምንድን ነው አሏቸው። ሎሌዎቹ እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን ደግሞ እናንተም ደግሞ ሳታችሁን አሉ። ከአለቆች ወይስ ከፈሪሳውያን በእርሱ ያመነ አለ? ነገር ግን ሕግን የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከኔ ጋር ናችሁ? ምን ማለት መሰላችሁ? እናንተም ተሳሳታችሁ። እስቲ ንገሩን፣ አንድ የተማረ ሰው አሁን በእሱ አምኖ ያውቃል? አንድ ፈሪሳዊ እስቲ አምኖ ያውቃል? ይሄ ሕዝብ እኮ በእሱ ያመነው ምን ስላላለ ነው? ስላልተማረ ነው። ስለማይገባው እኮ ነው የሚከተለው እሱን። እስቲ አንድ የተማረ ሰው እንኳን በእሱ አምኖ ያውቃል ብለው ተናገሩ። የተማረ ሰው በክርስቶስ አምኖ ያውቃል አያውቅም? ቆሟል፣ እዛው ቆሟል ኒቆዲሞስ። እቺ ወሬ ስትወራ ቆሟል። ጻድቅ ኒቆዲሞስ በእውነት የሚያሳዝን ሰው ነው። ዝም እንዳይል ፈራ፣ ጨነቀው። እንዳይናገር እኔ አምኜበታለሁ እንዳይል ደግሞ ነገር ሊመጣ ነው፣ ስልጣኑ ሊያጣ ነው። ስለዚህ ፈራ ተባ እያለ ምን አለመሰላችሁ? ሕጋችን አስቀድሞ ሳይሰማ ምን እንዳደረገ ሳያውቅ በሰው ይፈርዳልን አለ ይላል። ለምን ሳታጣሩት ትፈርዳላችሁ? ሄደን መች ሰማን ትምህርቱን፣ ያደረገውን መቻየን። ተማምኖ እኮ ነው። አያችሁ፣ የእሱ ቃል
ሄጄ ፈትነዋለሁ ብሎ ፈትኖ እንደመለሰው ያውቃል። ጠይቀዋለሁ ብሎ ጠይቆ እንደሸኘው ያውቃል። ስለዚህ ምን አለ? በሕጋችን ሳናጣራ መፍረድ አለብን ወይ? እነሱ ያሉትን ይዘን ለምን እንፈርዳለን? ሄደን ለምን አናጣራም? የተናገረው እውነት ይሁን ውሸት ይሁን ለምን አናጣራም አለ ሲል ምን አሉት? አንተም ደግሞ ከገሊላ ነህን አሉት። ከየት ነህን? የገጠር ሰው የዛ ሀገር ሰው ነው እንዴ? አንተም እሱን ነው የምትከተለው? የገሊላ ሰዎች ናቸው እሱን የሚደግፉት እንደማለት ነው። የገሊላ ሰው ነህን? ነቢይ ከገሊላ እንደማይነሳ መርምር አሉት። ከይሁዳ ቤተልሔም ነው እንጂ ከገሊላ ናዝሬት ነቢይ አይነሳም። እንዴት የናዝሬቱን ኢየሱስ ትደግፋለህ ነው? ክርስቶስ ናዝሬት ይደግ እንጂ የተወለደው በይሁዳ በቤተልሔም ነው። ይህንን እኮ ስላላጣሩ ነው። ይህም ሲሉት ተነጋገሩና ግን ኒቆዲሞስን እንደፈለጉ ማንቋሸሽ ስለማይችሉ እያንዳንዱ ወደ ቤቱ ሄደ ይላል። ኒቆዲሞስ እግዚአብሔር ይስጠው የአይሁድን ስብሰባ በተነው። ለክርስቶስ መቆም አልቻለም፣ መከራከር አልቻለም። ደግሞ ዝም እንዳይልም ደግሞ ከነከነው። ስለዚህ ቢያንስ ጥያቄ ጠይቆ በጥያቄ በጠበጣቸው። ወታደሮቹ መጥተው ስለ ክርስቶስ ሲመሰክሩ ያልተማረ ሰው ስለሆነ ነው የተከተለው አሉ። ኒቆዲሞስ ሲናገር ግን አንተ ያልተማርክ ነህ ሊሉት ይችላሉ። የተማረ ሰው ነው። ስለዚህ ምን አሉ? ነቢይ ከገሊላ እንዳይነሳ መርምር አሉትና ወደ ቤቱ ሄደ። ይሄ ማለት ምን መሰላችሁ? ፈራ ተባ ያልን ቢሆን አምላካችን ሲሰደብ መከራከር መናገር አለብን። አንዳንድ ሰው አለ አብሮ ከሚሰራቸው አብሮ ከሚውላቸው ሰዎች ጋር ቤተ ክርስቲያን ስትሰደብ እግዚአብሔር ሲሰደብ ቁጭ ብሎ ስድብ የሚጠጣ ሰው አለ። ምንም የማይመስለው ሰው አለ። ቢያንስ ጥያቄ አትጠይቅም እንዴ? ያልሆነው ነው ሲባል ተዋህዶ እንደዚህ ነች፣ ቤተክርስቲያን እንደዚህ ነች ሲባል አይ እንደሱ እንኳን አይደለችም አይባልም እንዴ? ዝም ብሎ የሚሰማ ሰው አለ። አይ እኔ ስራ ቦታ ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ይሄ ኒቆዲሞስ ፈተና ነው። ቢያንስ እንደው ገልጠህ መቆም ቢያቅትህ ለክርስቶስ ለሃይማኖት መናገር ቢያቅትህ ቢያንስ ጥያቄ ጠይቀህ እንደው ባለች ትንሽ እውቀት እንኳን መፍጨርጨርም ጥሩ ነው። ስብሰባውንም መበተን ጥሩ ነው አይደለም እንዴ? ኒቆዲሞስ እንዳደረገው ስብሰባውን መበተን በሌላ መንገድም ጥሩ። የመጨረሻው ኒቆዲሞስን የምናገኘው በዕለተ ዓርብ ነው። ዛሬ ስቅለቱን የምናስበው አምላካችን ኢየሱስ ክርስቶስ በተሰቀለበት ዕለት ሊገንዙት የወጡት ሁለት ሰዎች ዮሴፍና ኒቆዲሞስ ነበሩ። ያን ቀን ኒቆዲሞስ እንደ መጀመሪያው ቀን በማታ በፍርሃት ፈራ ተባ እያለም አልመጣም። እንደ ሁለተኛውም ቀን እንደው ትንሽ እንደመሞከርም አላለም። በክርስቶስ የመጣ ነገር ይምጣብኝ ብሎ። የሚገርማችሁ ክርስቶስ በሞተ ሰዓት ነው ኒቆዲሞስ ለክርስቶስ መወገኑን ያሳየው። በሞተ ሰዓት ነፍሱ ከስጋው በተለየ ሰዓት በቁሙ ቢሆን ይታዘበኛል ብሎ ነው አፍሮት ነው ይባላል። ነፍሱ ከስጋው ምን ብላለች? ተለይታለች። ተመልካች የለው። ሐዋርያት ሁሉ ጥለውት ሄደዋል። 11 ሐዋርያት ይሁዳ ሸጦታል። ዮሐንስ ብቻ ነው ጸንቶ ቆሞ የነበረው። ሁሉም ጥለው ሄደዋል። አምላካችን ኢየሱስ ክርስቶስ ወዲያው ነበር የሞተው በ3 ሰዓት። ልክ እንደሞተ እነሱ እቅዳቸው ምን መሰላችሁ? ገሃነም ቫሊ የሚባል የገሃነም ሸለቆ የሚባል ገሃነም የሚለውን ቃል በነገራችን ላይ እግዚአብሔር በምድር ላለነው ሰዎች በምንረዳው አድርጎ ነው የተናገረው። እና ገሃነም ሸለቆ የሚባለው ምንድን ነው? አስከሬን የሚጣልበት ከኢየሩሳሌም ከከተማዋ ውጪ ያለ ሸለቆ ነው። እና እዛ አስከሬን ሁሌ ይጣላል፣ ሁሌ ይቃጠላል። አስከሬኑ እዛው እየበሰበሰ ትል አለው፣ እሳት አለው። እሳቱ የማይጠፋ ትሉ ምንም አይል። ከዛ ጋር እንዲገባን ነው በሱ የተናገረው እግዚአብሔር። እና እዛ ሊጥሉት ነበር ክርስቶስን ሐሳባቸው። እንዲቀበር ራሱ አልጠበቁም። ሊያዋርዱት ነበር የፈለጉት። መሰቀሉንም ውርደት መቀበሩንም ውርደት ነበር ሊያደርጉ የፈለጉት። እና አይሁድ እዛው እንዲቀርቅ ሰዓቷ ካለፈች ደግሞ 11 ሰዓት ላይ ካልተነሳ እና ካልተቀበረ 12 ሰዓት ከሆነ በኋላ ሰንበት ነው ይባላል። እዛው ነው የሚቀረው እንደተሰቀለ ማለት ነው። ማደር በእንጨት ላይ ማደር ራሱ እንደ እርግማን ነው የሚቆጠረው። እችን ይፈልጉ ነበር አይሁድ። ዮሴፍና ኒቆዲሞስ ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ስጠን እባክህ አሉት። የክርስቶስን ስጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ስጋ ከጲላጦስም መለመን አለብን። ስጠን እባክህ፣ ስጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ስጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ስጋና ደምህ ፈውሰን እባክህ።
መቃብር ውስጥ ሊከቱት ነው እነሱ። የኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ስጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ሕይወት ቢኖረንም ግን ደግሞ ስጋውን ደግሞ መለመን ያስፈልጋል። አሁን ብዙ ስጋው ደግሞ ለመቀበል የሚፈራው ለምንድን ነው? እኔ ብቁ አይደለሁም ንጹህ አይደለሁም ብሎ ስለሚያስብ ነው። ግን የረሳ ነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ስጋና ደም ለንጹሃን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒት ውሰድ ሲባል አሁን በሽተኛ ነኝ ሲሻለኝ ይላል አይልም። መድኃኒትማ የሚያስፈልገው ለቁስለኛ ነው፣ ለኛ ነው ስጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማህተም አክሊል ስለሆነ ነው። ስጠን የጌታን ስጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ስጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ስጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። አይኖቹን የከደኑት ያ አይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት አይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን። ቤተክርስቲያናችን አሁን ሰሙነ ትንሣኤ ላይ በጣም ታስባቸዋለች። ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር ክብር። በከበረ አነሳስ ከሙታን የተነሳውን ክርስቶስን ዮሴፍና ኒቆዲሞስ ገነዙት። ሲገንዙት ምን እያሉ ነው? መጀመሪያ እያለቀሱ ነበር። ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳቸው ሆይ አንተም ሞትክን እያሉ። ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸናቸው ሆይ አንተ እንዴት ትደክማለህ እያሉ ደረታቸውን እየመቱ ነበር። በኋላ ክርስቶስ ተገልጾ፣ አንዳንድ ሊቃውንት ደግሞ የለም መላእክት ናቸው ይላሉ። ለምን? ከትንሣኤው በፊት ተነሳ እንዳያስብል። መላእክት ተገልጸው እንዴት እንደ ፍጡር እንደ ሩቅ ብእሲ እያለቀሳችሁ ደረት እየመታችሁ ትገንዙታላችሁ ብለው አስተማሯቸው። በመላእክት አንደበት ተማሩ። እግዚአብሔር ራሱ አስተማራቸው። ስለዚህ ሲገንዙት ከዚያ በኋላ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ፣ ቅዱስ እግዚአብሔር ቅዱስ ኃያል ኪዳን የምናደርስበት ሁሉም አብያተ ክርስቲያናት ያደርሷታል ይችን ጸሎት። ዮሴፍና ኒቆዲሞስ ነበር የገነዙት። እና ዮሴፍ ኒቆዲሞስ ሲፈራ ሲተባ የነበረበትን ክርስትና ስልጣኔንም ባጣ ልጣ በሱ ምክንያት ምንም ነገር ይድረስብኝ ብሎ ወስኖ ሃይማኖቱን በግብር የገለጠ የመከራ ቀን እውነተኛ ወዳጅ መሆን የቻለ ሰው ነው። የእሱን በረከት ያሳድርብን። ዮሴፍና ኒቆዲሞስን መሆን ትልቅ ክብር ነው አይደለም? ጌታን አሁን በዛ ዘመን ብትኖሩ አትገንዙትም? አትሸፍኑትም? ስጋውን ቅዱስ ኤፍሬም ይጠይቃል። ክርስቶስን በዛ ዘመን ብትኖር አትገንዘውም ወይ? ገንዘዋለሁ ካልከኝ ውጣና አሁንም ነዳያን ወድቀው ታገኛለህ፣ እርቃናቸውን ወድቀው ታገኛለህ። ለነሱ ካረከው ለማን እንዳረከው ነው? ብራብ አላበላችሁኝም፣ ብጠማ ብታረዝ አልብሳችሁኛል የሚለው ለነዳያን ነው። ስለዚህ ነዳያንን ማብላት ክርስቶስን ማብላት ከሆነ፣ ነዳያንን ማልበስ ክርስቶስን ማልበስ ከሆነ፣ ነዳያንን መገነዝ ማንም መገነዝ ነው? ክርስቶስን መገነዝ። ይህንን አውቆ ይገርማቸዋል። ቅዱስ ኤፍሬም ሶርያዊ ከተማ ለከተማ ይዞር ነበረ የሞተ ድሃ ካለ ብሎ። ከዛ የሞተ ወድቆ መንገድ ላይ ሞቶ የተገኘ ድሃ ካገኘ ደስ ይለዋል። ጌታዬን ገነዝኩት ይላል። በክብር ድሆችን ሰብስቦ ይቀብራል። ጦቢትም ይህንን ያደርግ ነበር። ለነዳያን የምናደርገው ሁሉ ለክርስቶስ የምናደርገው ስለሆነ እና ኒቆዲሞስን የጎበኛ አምላክ በሌሊት ጎብኝቶ ሕይወቱን ከጨለማ ወደ ብርሃን ያመጣ አምላክ የሁላችንን ሕይወት በቸርነቱ ይጎብኝልን።